ከቅርብ ጊዜ ወዲህ አንድ በጣም የሚያሰጋ ወሬ በተደጋጋሚ እንሰማለን። ቡና አብዝቶ መጠጣት ኮሌስትሮል መጠንን ይጨምራል፣ ደም ግፊትን ያባብሳል ይባላል። በሀገራችንም የደም ግፊትና የልብ ህመም ተጠቂዎች ቁጥር በጣም እየጨመረ መጥቷል። ታዲያ ለዚህ ሁሉ መከራ የምንወዳት የጀበና ቡና ናት ወይ? ዛሬ ሳይንሱ ምን ይላል? ቡና ኮሌስትሮልን እና የደም ግፊትን እንዴት ይነካል? ደም ግፊት ያለው ሰው ቡና መጠጣት አለበት ወይስ የለበትም ለሚሉት ጥያቄ ግልጽና ሳይንሳዊ የሆነ ምላሽ ይዤላችሁ መጥቻለሁ። ከዚህ ቪዲዮ በኋላ ቡናን በስጋት ሳይሆን በእውቀት መጠጣት ይጀምራሉ። ይህን ቪዲዮ እስከ መጨረሻው ተከታተሉ። ምናልባት ለዩቲዩብ ቻናል አዲስ ከሆናችሁ ከስር የምትመለከቱትን ሰብስክራይብ የሚለውን ምልክት በመንካት ቤተሰብ ይሁኑ። በየጊዜው እንደዚህ አይነት ጠቃሚ መረጃዎችን በየሳምንቱ ስለምለቅ ደወል ምልክትን በመንካት እኔ የሚለቃቸው ቪዲዮዎች ቶሎ እንዲደርስ ኦል የሚለውን ይምረጡ። በተለይ በዚህ ቪዲዮ መጨረሻ አካባቢ ደም ግፊት ያለው ሰው ቡና መጠጣት አለበት ወይስ የለበትም የሚለው ግልጽና ሳይንሳዊ መረጃ አስቀምጬላችኋለሁ። እስከ መጨረሻው ይህን ቪዲዮ ተከታተሉ። ይህ እድል እንዳያመልጦት። እሺ መጀመሪያ ከኮሌስትሮል እንጀምር። ቡና መጠጣት ኮሌስትሮል መጠንን ይጨምራል ሲባል ብዙ ሰው ግራ ይጋባል። ቡና እኮ ጥሬ ነው፣ ስብ የለውም ይባላል። አብዛኛው ጊዜ ግን እኛ ማናውቀው ጥልቅ ሳይንሳዊ እና በተፈጥሮ በውስጡ ያሉ ቅባቶች አሉ። እነዚህ ንጥረ ነገሮች ካፕስቶል እና ካህዌል ይባላሉ። እነዚህ ንጥረ ነገሮች ኮሌስትሮል አይደሉም፣ ግን በቡና አማካኝነት ወደ ሰውነታችን ውስጥ ሲገቡ ጉበታችን ትርፍ ኮሌስትሮል የማስወገድ ስራን ብሎክ ያደርጋሉ። በዚህ ምክንያት በሰውነታችን ውስጥ ትርፍ ኮሌስትሮል ሊከማች ይችላል ማለት ነው፣ ወይም የኮሌስትሮል መጠን ከፍ ሊል ይችላል። እዚህ ጋር ነው ዋናው ችግር። ይህ ችግር የሚፈጠረው ቡና በሚፈላበት መንገድ ነው። እንደ ኢትዮጵያ ቁርስ ቡና ያለ ማጣሪያ ሲፈላ እነዚህ ንጥረ ነገሮች ከቡና ጋር አብሮ ይፈላሉ። ከፈላ በኋላ ምንም ማጣሪያ ሳይደረግ እኛም እንጠጣቸዋለን። ይህ ማለት ቡናውን ቤት ፈጭተን እዛው ማጣራት አይደለም። ማጣራት ማለት በፋብሪካ ገብቶ የተለያዩ ፕሮሰሶችን አልፎ ሲመጣ ተጣርቶ ይመጣል ይባላል። ስለዚህ ፋብሪካ ውስጥ ሲገባ እነዚህ ንጥረ ነገሮች እንዳይገቡ ተደርጎ ነው የሚመጡት። ስለዚህ ማጣሪያ ውስጥ ገብቶ የወጣ ቡና ለዚህ ችግር አያጋልጥም ማለት ነው። አሁን ደግሞ ወደ ትልቁ ጥያቄ እንሄድ። ቡና እና ደም ግፊት። እንግዲህ አብዛኛው ጊዜ አስተውላችሁ ከሆነ ቡና ስንጠጣ ልባችን ቶሎ ቶሎ መምታት ትጀምራለች። ይሄ ደግሞ የሚሆነው በቡናው ውስጥ ባለው ካፌን በሚባል ንጥረ ነገር አማካኝነት ማለት ነው። ካፌን የተወሰነ ጊዜ ደግሞ የደም ስሮቻችንን እንዲጠቡ ሊያደርግ ይችላል። ይሄ ደግሞ የደም ግፊትን ለተወሰነ ጊዜ ወይም ቴምፖራሪ ከፍ ሊያደርግ ይችላል። ታዲያስ በሀገራችን ለምን የደም ግፊት ታማሚዎች በዙ? አብዛኛው ጊዜ ከቡናው ይልቅ ከመጠን ያለፈ ጨው፣ የእንቅስቃሴ እጥረት፣ ከመጠን በላይ ውፍረትና ጭንቀት እነዚህ በጣም ትልቁ ጠላቶች ናቸው። እሺ አሁን አስፈላጊው ነጥብ ላይ ደረስን። ቀድሞውኑ ደም ግፊት ያለበት ሰው ቡና መጠጣት አለበት ወይስ የለበት? አንደኛ ግፊታችን በጣም ከፍተኛ ከሆነ እና መድኃኒት ካልጀመራችሁ ወይም አንኮንትሮልድ ሃይፐርቴንሽን ካለባችሁ ዶክተሮች ለተወሰነ ጊዜ እንድታቆሙ ሊመክራችሁ ይችላል። ደግሞ እንድታቆሙ ይደረጋል። ምክንያቱም ያ ሰዓት ላይ ሰውነታችሁ መረጋጋት ስላለበት ካፌን ሁኔታውን እንዳያባብሰው ይከለከላል ማለት ነው። ሁለተኛ መድኃኒት የምትጀምሩ ከሆነ አንዳንድ የደም ግፊት መድኃኒቶች ከካፌን ጋር ሊጋጩ ይችላሉ። ስለዚህ ቡና ይከለክላል። መጀመሪያ ግን ከሐኪም ጋር መመካከር አለባችሁ። ዋናው ነገር ቡና በምትጠጡበት ጊዜ የራሳችሁን ሰውነት ማዳመጥ መቻል አለባችሁ። ቡና ስትጠጡ አንዳንድ ጊዜ ሰውነታችሁ የመወጣጠር ስሜት ሊያሰማችሁ ይችላል። ቡና በጠጣችሁት በጥቂት ደቂቃ ውስጥ ልባችሁ በጣም የሚመታ ከሆነ፣ የሆነ ደስ የማይል ስሜት የሚሰማችሁ ከሆነ፣ ሰውነታችሁ የመወጣጠር አይነት ስሜት የሚሰማችሁ ከሆነ እዚህ ጋር በጣም አደጋ አለው ማለት ነው። ይሄ ማለት ሰውነታችን ውስጥ የካፌን መጠን እየበዛ መሆኑን ሰውነታችን እየነገረን ነው ማለት ነው። የዛን ጊዜ ቡና ከመጠጣት መቆጠብ አለባችሁ። እስኪ ደም ግፊት ያለባችሁ ሰዎች ካላችሁ ቡና ስትጠጡ የሚሰማችሁ ልዩነቶች አስተውላችሁ ታውቁታላችሁ? ኮሜንት ስር እስኪ ጻፉልኝ፣ አብረን እንወያያለን። ምን ማድረግ እንዳለብንም ሀሳብ ልውውጥ እናደርጋለን። እንግዲህ ጤናችን በእጃችን ነው። ይሄ ቪዲዮ ጠቃሚ ሆኖ ካገኛችሁ ላይክ አድርጉ። እንደዚህ ደግሞ በዚህ ችግር የሚሰቃዩ ጓደኞች ካላችሁ፣ እንግዲህ በቡና ሱስ የሚሰቃይ ጓደኛችሁ ካለ
ይህን አውቆ ቡና መጠጣት እንዳለበት እሱ ሼር በማድረግ ህይወቱንም በመታደግ የጓደኝነት ግዴታችሁን እንድትወጡ አሳስባችኋለሁ። ይሄ ቀልድ አይደለም። ጤና አንደ ከተበላሸ ዋጋ የሚያስከፍል ነው። ዋጋ አስከፍሎ የሚመልስ ማይመልስ የጤና መታወክ ስላለ ሁሉም ሰው ማወቅ አለበት ብዬ አስባለሁ። ሼር በማድረግ ለጓደኞቻችሁ አድርሱ። አስታውሱ፣ ይህን ቪዲዮ ያስቀመጥኩት ይህን ሀሳብ ያቀረብኩት ሙሉ በሙሉ ለህክምና ዓላማ አይደለም። ይሄ ለትምህርታዊ ደረጃ ብቻ ያገለግላል። ህክምናውንም ሙሉ በሙሉ ሊሸፍንም አይችልም ወይም ሊተካ አይችልም። ስለተከታተላችሁ ከልብ አድርጌ አመሰግናለሁ። ሳብስክራይብ በማድረግ ቤተሰብ መሆናችሁ እንዳይዘነጋ።